ሰላም ጋይስ፣ አሁን እንግዲህ መቀሌ የሚገኘው ሁለተኛ ትልቁ መናፈሻችን ላሳያችሁ ነው። የልጆች መጫወቻ ማለት ነው። ኑ እስኪ ላሳያችሁ ጋይስ። እንግዲህ ቮይሷ ጠፋችብኝ፣ እዚህ የሆነ ሰው ስልክ ደውሎብኝ ማለት ነው። ኤኒዌይስ አሁን ያለሁበት ደጀን መናፈሻ ይባላል። ትልቅ መናፈሻ ነው። በጣም የልጆች መዝናኛ መጫወቻ አለው። ከዛ ብዙ ሰዎችም እዚህ ገብተው መዝናናት ይችላሉ። በጣም ተፈጥሮ የበዛበት ቦታ ነው። እኔም ያደግኩበት ቦታ ነው። ባይ ዘ ወይ ጉንፋኝ ይዞኝ ነው ድምጼ ስልክ ከሰማችሁ ማለት ነው። እንግዲህ ልክ እንደምትመለከቱት፣ አረ ዝም በሉ በእናታችሁ፣ ቮይስ ኦቨር እያረኩ ነው። እጨምረዋለሁ ይሄ ለራሱ ባይ ዘ ወይ ቮይስ ኦቨር ላይ ጨምረው እና ኤኒዌይስ በጣም ያምራል እንደምትመለከቱት። ድሮ ማለት ነው ፍየሎች ነበር። ፍየሎች ሞንኪ ምንድነው የሚባለው በአማርኛ? ጦጣ። ሌላ ስም አለው? ጦጣ በቃ ዝንጀሮ። አዎ ጦጣና ዝንጀሮ ነበሩ እዚህ ማለት ነው። የሌላ ኃይለኛ በቃ ይደባደቡ ነበር ምናምን። ሰው ሲመጣ ማለት ነው ይሰርቁ ነበር። ባይዘው ጃኒ ማርያምን ደጀን ታስታውሰው ይሰርቁ ነበር። እግዚአብሔርን ላይክ መጥተው ማለት ነው ሻይ ምናምን እየጠጣሽ ከሆነ ሎሚዋን ይሰርቁሻል። አዎ ሌባ ናቸው። አዎ በዚህ አንዱ ይሸውድሻል፣ አንዱ ጦጣ በዛ መጥተው ይሰርቁሻል። ሙዝ ከያዝሽ አለቀልሽ። እና በጣም በሚያሳዝን ሁኔታ መንግስት ነው በሽጉጥ ያስገደላቸው መሰለኝ እንዳለ በዝተው ማለት ነው። በቃ በጣም ተራብተው የሌለ የሰው ቤት እየገቡ ምናምን ዘረፋ ጀመሩ ጦጣዎቹ። እና በጣም እንደምትመለከቱት ያምራል። ይሄ ደግሞ የምግብ አዳራሽ ነው እንደምትመለከቱት። በጣም ደስ የሚል ነው። ብዙ ሰዎች እዚህ እየመጡ ነው የሚዝናኑት ምናምን። እና እንዴት አያችሁት? ወደዳችሁት ጋይስ? እቺ ደግሞ ቡና የሚጠጣባት ነች። ላይ ቁጭ ብላ ቡና ታፈላለች እዛ ምናምን። ለውበቱ ደስ ይላል። ቅዳሜና እሁድ ሲሆን በጣም ብዙ ሰው ይበዛል እዚህ። ልጆቻቸው ይዞ ምናምን መጥተው ይዝናናሉ። የሆነ ነገር እየተናገርኩ ነው አሁን ግን ቮይሱ ስለጠፋ ምን ጥቅም የለውም። አዎ ይሄ ተመልከቱት። ያው በቃ ለበርዝዴይ ምናምን ፓርቲ ሲኖር ምናምን እዚህ ነው ቡክ ተደርጎ ከዛ ልጆች የሚጫወቱት ምናምን ማለት ነው። ገባችሁ አይደለ? እና በጣም ደስ ይላል። ያደኩበት ቦታ ነው ልላችሁ ፈልጌ ነው። በቃ ከልጅነቴ ጀምሮ ማለት ነው። እስኪ አንዴ ቮይስ ኦቨር እያረኩ አይደል እንዴ? ባይዘው ያስገባዋለሁ። ሁሉም ነው ማስገባው። ምን ችግር አለው? ቮይስ ኦቨር ባይዘው ወይ በቃ ላይ ይሄ ነው ደስ የሚለው ታውቃላችሁ። በቃ ዝም ብለህ ታዝናናቸዋለህ። በቃ እነሱ አሁን እየጎበኙ ነው ቤታችን፣ እኔ ደግሞ ለፈልፋለሁ እዚህ እያልኩኝም ቢሆን ማለት ነው። ገባችሁ? እና ወደ ሰላም በላቸው እስኪ። ሰላም በላቸው፣ አትፈር። ሰላም ማርያም ሰላም በላችሁ። ሰላም ብቻ ነው የምትለው። ኦዲዮ ብቻ እኮ አትታይም። ሰላም ሊናችሁ ጃኒ ሰላም በያቸው እስኪ። ሰላም እንዴት ናችሁ? ጃኒ ነች እሷ። ቪዲዮ ኤዲት እያደረገች ነው። ቀውጠኛ ዩቲዩበር ሆናለች ጃኒ። እንግዲህ አዲስ ቪዲዮ ለቃለች። ሌላ ቪዲዮ መልቀቁ አይቀርም። ዛሬ ነው የምትለቂው? ነገ ነው የምትለቂው? በጣም ደስ ይላል። ይሄ እንግዲህ ባይ ዘ ዌይ ጋይስ ስቶሬጅ ሩሙ ነው። ዝም ብዬ ለመክፈት እየለፋው እየተፈጋጋው ነበር። ስህተት እንደሆነ አወቅኩኝና ዘግቼ ወጣው ማለት ነው። ይሄ ደግሞ የልጆች መጫወቻ ነው፣ ፈረስ ምናምን ማለት ነው። ከዛ ከዚህ እንወጣለን። ይቋረጣል አሁን አለፍ አያችሁ። ከዛ ደግሞ ከፈት እና እያልኩት ነው። ተሰቀልኩኝ። እንደገና ይሄ ወደ መውጫው ደረስ ማለት ነው። በጣም ትልቅ የሆነ መናፈሻ ነው። ከዛ ወደ ቀኝ ነው ስትጣጣፍ ሌላ ታሪክ አለ ማለት ነው ጋይስ። አላበቃም፣ ያበቃ እንዳይመስላችሁ። እንደምትመለከቱት ወደ ታች እየወረድኩኝ ነው። አብዛኛው አሁን እዚህ ትንሽ የልጆች መጫወቻ ምናምን አሉ። የ5 አመት 7 አመት 8 አመት ምናምን ወይም ደግሞ እንደነ ጃኒ ያሉ ልጅነታቸው ያልጠገቡ የሚጫወቱበት ማለት ነው አይደል እንዴ? ጃኒ ማይዞ መጫወት ትወዳለች በጣም እና ደስ ያለ በጣም ልላችሁ ፈልጌ ነው። እወዳችኋለሁ። ቴንክ ዩ ሶ ማች ቪዲዮን ስላያችሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ፎሎ